ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? ይህንን ጥያቄ የጠየቀው ጴጥሮስ ነበረ። በማቴዎስ ወንጌል ምዕራፍ 18 ላይ ወንድሜ ቢበድለኝ 7 ጊዜ ይቅር ልበለውን ብሎ ለኢየሱስ ጠየቀ። ኢየሱስም 7 ጊዜ ብቻ አልልህም 70 ጊዜ 7 እንጂ ብሎ መለሰለት። ይህ ቃል በትክክል ምንን የሚገልጽ ነው? ይህንን ቃል ኢየሱስ ሲናገር ፕሮፌቲካል የሆነውን የእሱን መምጣት የሚያሳይ በዳንኤል ምዕራፍ 9 ላይ ስለ 70ው ሱባኤ የሚናገር ቃል ነው። በዳንኤል ምዕራፍ 9 ላይ 69ኛው ሱባኤ ላይ መሲሁ እንደሚመጣና እንደሚገደል ይናገራል። ጠላቴ ቢበድለኝ ስንት ጊዜ ይቅር ልበለው? አንድ ሱባኤ 7 ዓመት ነው። 7 ጊዜ 70 ደግሞ 490 ዓመታትን ይዟል። ስለዚህ ከዳንኤል ከተነገረበት ትንቢት አንስቶ ኢየሱስ ክርስቶስ እስከመጣበት እስከተገደለበት ድረስ ያለው 69 ሱባኤ ነው። ስለዚህ ኢየሱስ በትክክል ሲናገር የነበረው 70 ጊዜ 7 ያለው ያንን ዘመን የሚያሳይ ነበረ። ፕሮፌቲካል ታይም ላይ ምን የጠበቀ ነበር። ስለዚህ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ሲል በክርስቶስ ኢየሱስ በመሲሁ መምጣት በኩል ያገኘነውን ይቅርታ፣ ምሕረት የሚያሳይ ፕሮፌቲካል የሆነ መልስ ነበር ኢየሱስ የሰጠው። ቀናችሁ ብሩክ ይሁን።